የምትለኝ? ሌላ ቪዲዮ አንቺ ዞር በል በእናትህ። እንዴ ምንድን ነው የሚለኝ? ኧረ ዞር በል በእናትሽ። እንዴ እኛ ይኸውልህ የባል ቪዲዮ ልንሰራ ነው የመጣነው። ማን ወተቴ ነው ሲጀመር? አንተ ሲጀመር ኧረ በእናትህ አትወጣ ትላለህ። ያኩኝ አላወቅሽ እኮ አውቄያለሁ። እንዴና በስንት ቀን ተገናኝተን ቻለን እንዴ? አትሰማሽ እንዴ? አንቺ ምን ሆነሽ ነው እንዴ? እንዲጣሉ እያረጋሽ ተረጋጋሽ። በቃ ነው ነገሩን ይሆናላ። ከዚህ በላይ ሞር ብታሳይኝ ምናምን ነገር። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ ያለነው ክብሩ ይስፋ ደህና ነን። በዓል ተመችቶናል። ይኸው እኔ በቃ ታው ድንቡሽቡሽ እያልኩላችሁ ነው፣ እየወፈርኩ ነው። ምግቡ ምናምን ተመችቶ ይወሰለኝ። ያ ጉንጭ ራሱ አወጣው። አረ ክትፎ እንደዚህ ይስማማል። ክትፎ እነሱማ ጥሬ ስጋ አልቀራቸው፣ ምን አልቀራቸው፣ ጎመን አይብ አልቀረ፣ ምንም የቀራቸው ነገር የለም። እኔ እንኳን ያው መረጥ አደርጋለሁ፣ ያው አመሌን ስለማውቀው መምረጥ ነው። እኔ ያው ቦርጫ አላወጣም በተፈጥሮ እንጂ ትላንትና የበላሁት በቃ ቦርጫ አይደለም። በአንድ 20 ኪሎ ምናምን የሚያስጨምር እንትን እኮ ነው ያንተ እኮ። አሁን ትላንትና በጣም ነው ጥሬ ስጋ የበላው። ብራዘር ከንፈር ደህና ነው ግን አልቆረጥኩም። ደግሞ ከላይ የቆረጠው አቆራረጥ እኮ ነው የገረመኝ። እንደዚህ ነው የሚቆረጠው። ያልነገርከኝም እኔ ነግሬሃለሁ። እኔ እኮ አንተ ስቆርጥም አላየሁም። አንተ ከዛ በኋላ ነገር ደግሞ ጠጥተሃል። እኔ እኮ ማወራረሻ ነው እና በውሃ ታወራረድ ግራ ገባኝ። አንተ በትንሽዬ ሲኒ ውሃ ሌላ ነገር አይደል? በሲኒ ውሃ ነው። በሲኒ ውሃ አይደል? ውሃ አይጠጣም ነበር። እኔ እኮ ግራ ገባኝ። ማን ነው ታላቅ ወይስ ማን ነው ታናሽ? እኔ ልሆነኝ ምናምን ብዬ ግራ ገባኝና የተመታ ልጅ ነው ይሄ፣ የተመታ ልጅ እና ያው እንግዲህ ዛሬ ያው ታውቃላችሁ በአመት ተከፍቶ ነው የሚሰጠው። ሌላ ጊዜ ከረሜላ ሰጥቶኛል። መነጽሬን ያዝልኝ። ያው ከረሜላ ሰጥቶኛል። ይልኝ ሙልኝ። እንዴ ነው ቤተሰቦች ያምራል። እኔ ከዚህ በኋላ የምትወሪው ነገር እሰራው አይደለም ያልኩት። ያዘው። የሰው መነጽር አይታሰርም። አታዋርድ ሰው እና እንግዲህ ዛሬ በሰፊው አዳብና ይባላል። ያው አምናም መጥቻለሁ ታውቃላችሁና በትንሹ ያው ቢኒ ስለማያውቀው ቢኒ ላሳየው ይዤው መጥቻለሁ ማለት ነው። ያው ምንዞር ማሳይ በሰፊ ይሆናል እና ደግሞ ያው ቅድሚያ ደግሞ መግቢያ ሰርተን ወደዛ እንሂድ ብለን አስበን ነው እና ደግሞ እዚህ ቤት ቪዲዮ ላይክ እየተደረገ ሰብስክራይብ እየተደረገ መሆን አለበት። ሰብስክራይብ አድርጉ እና ያው እንግዲህ ዛሬ እንዴት ዛሬ እንግዲህ እኔ ያው ሁሉንም ነገር ለማየት ቸኩያለሁ። ማለት በዓሉን ምናምን ብዙ ማላቃቸው ባህሎች አሉ ያለውን ነገር ብዙ ነገር ለማየት ቸኩያለሁ። እስቲ እንግዲህ ምን እንደሆነ አዳብና ምናምን ንገሪኝና አስረጅኝና ደግሞ እንግዲህ ገብተን እናያለን። እሺ ልንገርህ፣ ያው አዳብና ማለት ምን እንደሆነ ልንገርህ። አዳብና ማለት እንዴት ነው? አሁን ላይ ያው አሁንና በፊት አንድ አይደለም። ባህል የሆነ ትንሽ እየተሸራረፈ ነው የሚሄደው እንደምናውቀው ማለት ነውና በፊት እንዴት ነው? ይኸውልህ እንግዲህ አዳብና ማለት መስከረም 16 የደመራ ዕለት የሚከበር የወጣቶች በዓል ሲሆን እሱም ደግሞ ምን አይነት በዓል ነው ካልከኝ፣ ለምሳሌ አሁን የሆነ ወንድና ሴት ምናምን የሆነ እዚህ ወንድና ሴት ወጣቶች ናቸው የሚኖሩት። ከዛ ይተያያሉ ምናምን ማለት ነው። ከዛ ከወደዳት እሱ ሄዶ ያናግራታል። ሲያናግራት ፍቃደኛ ምናምን ሆና ካናገረችው ምናምን እሰየው ነው። ይሄ ተነጋግረው ምናምን ይሄ ሽማግሌ ምናምን ልኮ እዛው ይሄ ስልክ ምናምን መደዋወል የለም። የዛን ቀን ይገናኛሉ። ከዛ ቤተሰቦቿን አፈላልጎ ሽምግልና ይልካል። ቤተሰቦቿን አፈላልጎ ማለት ነው ሽምግልና ይልካል። እናንተም በዛው አዳብና ስለተገናኛችሁ አሪፍ እንትን አንፈልግም። እኛ ባህሉን ነው እየነገርኩት ያለው። አታቋርጠኝ፣ ባህሉን ልንገረው እኔም ልወቀው እና ማለት ነው። እና በስልክ ምናምን የለም፣ ግን ቤተሰቦቿን አፈላልጎ ሽማግሌ ይልክና ምናምን አብረው ይሆናሉ ማለት እሷም ከተስማማች ወይም ደግሞ ከዛ ቀደም እሱ የፍቅር ጥያቄ አቅርቦላት አልቀበልም አሻፈረኝ ብላ ከሆነ ጠልፎ ይወስዳትና ቤተሰቦቿ ጋር ሽምግልና ይልካል ማለት ነው። አዎ ጠልፏት ይሄዳል። አተሸክሟት ምናምን ወይ ባጃጅ ውስጥ ምናምን ያስገባትና ምናምን ከዛም በኋላ ይዟት ይሄዳል ማለት ነው።
ከዛ ይዟት ሄድና በቃ አለቀ። ይዟት ከሄደ በኋላ ሽማግሌ ይልካል። አንዴ ደግሞ ሴት ወንድ ቤት ከገባች በዚህ ባህል በቃ እዛው መኖር አለባት ነው ግዴታ። ብትወደውም አትወደውም ደስ ይላል ግን እንዴ ብትወደውም ባትወደውም ትኖራለች እያልኩ ደስ ይላል ይለኛል ማለት ነው። እና እኮ ያው በእንትን ነው አሁን ለምሳሌ ከዛ ቀስ እያለች ነው የምትወደው በቃ ቀስ እያለች ምናምን ተለማምዳ ከዛ የልጆቹ አባት ይሆናል። እንደዛ ትኖራለች። ባህሉ የበፊቱ ያ ነበረ። አሁን ላይ ደግሞ ያው እንደዛ ብዙም እንደዛ የሚባል ነገር የለም። ግን ወንድና ያንን ለማስታወስ ወንድና ሴቶች ይመጣሉ እዚህ። ከዛም በኋላ እዚህ ቤተክርስቲያንም አለ እዛ ምናምን ይገባሉ። ከዛም በኋላ በቃ ኖርማል ሆኗል ማለት ነው። እንደ በፊቱ የከረረ ነገር ያለ ሶሻል ሚዲያ ምናምን እንትን ነው ታውቂያለሽ። ባህሉ ምናምን በጣም ነው ደስ የሚለው። አሁን ላይ ያው ለሶሻል ሚዲያ እንትን ቴሌግራም፣ ፌስቡክ እያለ ሰው ቤት በኩል ቴሌግራም እና ምናምን እዛ ላይ ነው አሁን ሰው። ከዚህ በፊት እንዴት ነው አጋጥምሻል? ምን እንደዚህ መጥለፍ ምናምን? እኔ ብዙም አልመጣም ነበር በነገራችን ላይ ብዙም ጊዜ ምናምን አልመጣም ነበር። አንቺ መሰለሽ ቆንጆ እንዴት እስካሁን ድረስ ትፈራለች? አትመጣም? ትፈራለች? ያመት አልመጣም ነበር። እኔ ልጅ ምናምን እያለሁ አልመጣም ነበር። ካደኩ በኋላ ምናምን ቪዲዮ ለመቅረጽ ምናምን እና የሆነ ጊዜ ምናምን ቤተሰብ ምናምን የሆነ ማለት እንደዚህ ጓደኛ ምናምን ይዞኝ ማለት ትልልቅ ሰዎች ምናምን ጎረቤት ያሉ ሰዎች ይዘውኝ ነበር እንጂ የምመጣው እኔ ለብቻዬ መጥቼ አላውቅም። እና ተጠብቀሽ ነው መምጣት ያለብሽ። ተጠብቀሽ በምን በቤተሰብ ራሱ አይሆንም። ኧረ እባክህ ተጠብቄ እንደዚህ ተከብቤ ምናምን ካልሆነ እንዴት አንቺ በጣም ጎረምሳ ሰው አለ ጠልፎሽ ቢሄዱ እኮ ማንም አያስጠልሽም ማለት እና ይሄንን ይመስላል በዓሉ። እና እኔ የምልሽ ማለት ነው አንድ ጥያቄ ጠይቅሽ አይከፋሽማ? ጠይቀኝ። እና አሉ ቺኮች ምናምን የምን ቺክ ማለት እዚህ ማውራት ምናምን ከዛ ምን ልታረጋት ሊጠልፍ መጥለፍ ሳይሆን አለ ያወራሉ ምናምን አላልሽማ እኮ። ታዲያ ልታወራ ነው አንተ ሴት? አዎ ስለ ባህሉ ምናምን ካንቺ የበለጠ እንድታስረዳኝ ሌላ ነገር ምናምን አስቤ አይደለም። ሌላ ዛል ከረሜላ አይ አለኝ ሰጥተህ ምናምን አለ ሌላ ከረሜላ ነው የምርህ ነው እኮ። እኔ ይኸውልሽ አሁን እኔ አንቺ ባሰብሽው አይደለም እኮ ያሰብኩት ሌላ ደግሞ አለ። አሁን አንቺ ደክሞሻል፣ ብዙ ቦታ አሳይተሽኛል ምናምን እንዲያሳይ እሷም ደግሞ እኔ ደከመኛል አልደከመኝም። አይ በጣም ደክሞሻል እንጂ አልደከመኝም። እኔ ራሴ ያሳያለሁ በቃ ያለውን ነገር አሳያለሁ። ጭራሽ ሌላ ሴት ልታመጣ ነው? ሌላ ሴት ትምጣለህ? ማታገሩን ይሆናል። ከዚህ በላይ ሞር ብታሳይኝ ምናምን። ኧረ እባክህ እውነት ጭራሽ ችግር አለ። ሰላም እንዴት ነሽ? መጣሽ? ትንሽ ቆየሁ። እንዴት ናችሁ? ሰላም ነው? እንዴት ነሽ? ምነው ሳትደውይልኝ? እንትን እኮ ነው ማለት አላወኩም ነበር እንደምመጣ። እና ቶሎ ነው የወሰንኩት። እና ከመጣሽ በኋላ ቢያንስ ሳትደውይልኝ? መደወል ነበረብኝ። በቃ በኋላ በስልክ ምናምን እናወራለን። እሺ አሁን እንዴ በስንት ጊዜ አንዴ አግኝቼሽማ ጥዬሽ አልሄድም። ደህና ነሽ አይደል? አለው ደህና ነኝ። በኋላ እናወራለን። ኧረ እንዴ ጥዬሽማ አልሄድም። እንዴ እነማን ናቸው እነሱ? ማን በኋላ በቃ ቪዲዮውን ጨርስና በኋላ ታወራለች። ኧረ እንዴ እሷን ጥያትማ አልሄድም። በስንት ጊዜ አንዴ አገኘ። ማነው ሲጀመር? አይ እንትን ነው እነግርሃለሁ በኋላ ምናምን ሁሉንም ማስረዳት። ቪዲዮውን ጨርስና ማለት ነው። ቪዲዮውን ጨርሳትና ካሜራ ምናምን ስላለ በኋላ እናወራለን። ኧረ ስለማይሆን አይሆንም። አንዴ ነኝ እንዴ አይደለም ምንድነው? አይ ቆይ አይደለም። ምን ሆነ ነው ገፈተረኝ እንዴ እኮ ያኩልኝ አላወቅሽኝ እኮ አውቄያለሁ እኮ እንዴ። እና በስንት ቀን ተገናኝተን እንዲህ ነው የምትይ? እሺ ቆይ ማለት ይኸውልህ አሁን ከሰው ጋር እኮ ስለሆንኩ ነው። ያው እንግዶች ስለሆኑ እነሱ እናወራለን በኋላ። ማነው ሲጀመር? እኔ ማነው እሱ ራሱ በኋላ እንትን እንበልና ማለት ነው። በኋላ ታወራላችሁ። ቤተሰብ ናቸው። አንዴ የባህል ቪዲዮ ምናምን እየቀረጽን ስለሆነ አረ ጥያትማ አልሄድም። ቤተሰብ ናቸው። ቤተሰብ ናቸው እነሱ ቤተሰብ ናቸው። እኔም አላውቀው። አረ ቤተሰብ ነው እሱ። እኔ የማላውቀው እሱ ራሱ ማን ነው? እንዴ ነገራቸው እንጂ እኔ ማን አትነግራቸው?
ማለት አሁን እኔ ማውራት ምንድነው ያለውን ነገር ኧረ ንገራቸው እንጂ አንተ በስንት ጊዜ እንዳገኘኋት እንዴ እንደዚህ አይደለም ብሮ ማለት ይኸውልሽ ምንድነው አልገባኝም ሄሉ አይደለም ቆይ ምን እናት ንገረን ምንድነው ኧረ እኔ ልጅነት እንዴ ኧረ ንገራቸው እንዴ የልጅነት አብሮ አደገ እኮ ነች ምን ሆነህ ነው ቆይ ሻኔ ቪዲዮን ጨርሰና ታገኛለህ ከፈለክ በኋላ ከዛ ጋር ጠብቀንና ቪዲዮ ንገሪዋ ሄሉ በእናትሽ እኛን አታስጨንቂና ቆይ እኮ ላስረዳው ቆይ እኮ አስረጂውና በኋላ ታስረጂኝ እንዴ እሺ ና ጠጋ በል አስረዳ እንዴ እሺ ምንድነው አይ ኖ በሌላ አሁን ለምሳሌ እንዴት እንደሆነ ታውቃለህ ቢኒ አሁን ለምሳሌ አብረን ምናምን ያደግነውና አሁን የሆነ ሌላ ነገር ምናምን እንዲመስል ይችላል ስለዚህ ላስረዳ ይኸውልህ ልንገርህ ማለት አሁን ቪዲዮ እየሰራን ስለሆነ እና እንግዶች ናቸው እነሱም እና በኋላ እኔ እናንተ ተደዋውለን እንገናኝ በኋላ ሲጀመር አብረን እንሆናለን ግን እስከዛ ድረስ ምናምን እነሱም ጋር ምናምን ልሸኛቸው እነሱም እንዴ ሲጀመር ከማንም ወጣጤ ጋርማ ጥዬሽ አልሄድም እንዴ አይደለም ልንገርህ ማለት እነሱ እንትን ይበሉና ከዛ እናወራለን እናንተ እኮ ሰፊ ጊዜ ያለ ነው እንዴ ደግሞ ምንድነው እንዲህ ክስት ጥቁር ብለሽ ስማም እዚህ ሻል ነበር አለች አንዴ ወንድሜ ለምን ቪዲዮ እኮ እየሰራን ነው አብሮ አደገ ነች እያልኩ እኮ በስንት ጊዜ አንዴ ያግኝቻት ምን ነው ብትረጋጋ አንዴ ተረጋጋ እስቲ አንድ ነገር ማለት ነው እሱ እኮ ወንድሟ ነው ሊሆን ይችላል እንዴ እኔ አብሮ አደገ አብራኛ ያደገች ልጅ እኮ ይኸውልህ አብራም ትደግ አብራም ትወለድ አንድ ቪዲዮ እንጨርሰና ብናወራ ምን ችግር አለ እኔ ማለት አንቺ ምንድነው ምን እንደዚህ እንትን ንገሪኝ አንቺ ለምን ምን አትነግሪው ለምን አትነግሪው እንዴ ንገሪው እንትን ነው በቃ እኔ መናገር አፈርኩኝ ንገሪው ምንድነው የሚያሳፍርሽ የሚያሳፍር ነገር ነው እንዴ አያት እስቲ አንተ አይተ መገመት አትችልም ዝም ብለህ አይተ እስቲ ገምት እኮ ልቀቃት ምንድነው ተጋባያንቺ አይደለም ከሰው ጋር እንደ ያለሽው እንዴ አይደለም ለምን አትነግሪው ንገሪው እሺ በቃ ልናገር አዎ ንገሪው እሺ የልጅነት ፍቅረኛ እኮ ይኸውልህ በቃ እንትን እኮ ነው እሺ አንድ የልጅነት ፍቅረኛው ባሏም ሆነ እኔ አይመለከተኝም ግን አንዴ በእናትህ አንዴ ውጣልንና ቪዲዮ እኛ ይኸውልህ የባል ቪዲዮ ልንሰራ ነው የመጣነው የማን ወጣቴ ነው ሲጀመር አንተ ሲጀመር ኧረ በእናትህ አንተ ወጣቴ ትላለህ ምን ሆነህ ነው እሺ ተረጋጋ ታውቀኛለህ ከዚህ በኋላ እንዴ አንተ ስኔን ታውቀኛለህ አላውቅም አክብሬ እኮ እያወራሁ ነው አይደል ስለዚህ እና አክብሬ ቪዲዮ እየሰራሁ ነው ውጣልኝ ስለውጣ ተረጋጋ ምን እንደም በታስረዳልኝ ይሻላል አንቺ ምንድን እሺ በቃ እንደዚህ እሺ በቃ እሺ እኔና እሱ ቪዲዮን እንስራ በቃ እናንተ ሂዱ አዎ እኔና እሷ ብንሰራ አይቻልም እኔና እሷ ብንሰራ አይቻልም ቪዲዮ የሚያምረው እኛ ላይ ነው የሚያምረው እኛ ላይ ነው አሁን በእናትህ እጅ እንዴ ቆይ ተረጋጋ ንገሪው ይሄ ሰውዬ ቢያርፍ ነው የሚሻለው እንዴ እኔ ላይ እኮ ነው የሚያምረው እኔ ላይ ምንድነው የሚለው እጅን አውርድ ትላለህ እንደ አንተ ተረጋጋ በቃ ቆይ ተረጋጋ ቢያርፍ ነው የሚሻለው ለማንኛውም ተረጋጋ ምንድን ተረጋጋ አይበለኛ ዝም ምናምን ትላለህ እንዴ ምንም ለምን አትነግሪውም ከኔ ጋር ብትሰራ እኮ ነው የሚያምርባት ቪዲዮ ምንም ነገር ብትሰራ ከኔ ጋር ነው እኔና አንቺ እንሰራለን ሲጀመር ከኔ ጋር ትሰራለች ሲጀመር እንዴ ቆይ እኔ እኮ ላስረዳ አሁን እኔ ማንም እንዳይቀየመኝ ነው እዚህ ጋር የምፈልገው ማይቀየመኝ ማማ ሲጀመር ምንድነው እሱ አይ በሰላም ይሄዱ ቆይ አይሻልም አይሄዱ በቃ ይሄዱ መሄድ ትችላላችሁ እንዴ ምን ማለት ነው ባትነግረኝ ቼክ አድርጋለች ስትመጣ እሷ እዚህ ታዲያ መንገድ ላይ ነገረችኝ እኮ በአጋጣሚ ነው ያገኘው በቃ ስለዚህ በአጋጣሚ ተገናኘ እዛ ጋር ቪዲዮ ከጨረስን በኋላ ታወራለህ እኛ ብናወራ ይሻል እሺ አንዴ በእናትህ በጣም እየለመንኩ ነው በጣም እየለመንኩ ነው አንዴ ወጣልንና ቪዲዮ አይሻልም እሱ ቢወጣ ይሻል እስቲ ነገር ማስራት አፈልግም ቪዲዮን ከሱ ጋር ነው እኔ መስራት ነገር ነው ከሱ ጋር የምትሰሪው ከዚህ ላይ ምን ትንገረው ቃል አይደል እንዴ እሱ ልታሳይ እኮ ነው ይዘሽ ወይ መጀመሪያ ወንድሜ ለምን ነገረች እኮ በቃ ከኔ ጋር ነው መስራት የምትፈልገው እኔ ላስረዳቸው ምን አይነት ቀድ ነው ሲጀመር እኔ ላስረዳቸው ቆይ አንዴ ያው እኔ ምን እንደተፈጠረ እንጋር ሲጀመር አሁን ሴት ምናምን እያለ ነበር አይደለ እዚህ ጋር የነበረው ማለት ሌላ ሴት አስተዋውቂኝና ምናምን ታሳየኛል ሌላ ሴት ፈልግለትና ታሳየው እኔ ደግሞ ከሱ ጋር እየሰማኝ ነው አይደለ ኖ እንዴ ምንድነው ማን ያወራዋለሁ አልጣለሁ ምን እኔ አስረዳዋለሁ እንዴ ችግር የለውም እኔ አስረዳዋለሁ እንዴ ቢሆንስ በቃ ነገርሽው እኮ ከኔ ጋር መስራት ፈለግሽ አይደለ በቃ ከኔ ጋር ነው የምትሰራው አንተ የደፈቀ እንደዚህ አትንካኝ ነኝ ነው አንተ ምንድነው ለጥል እኮ አይደለም እኛ የመጣነው እዚህ ቪዲዮ ልንሰራ ነው ሚሄድ ከሆነ ሚሄድ አለበለዚያ በቃ
ላስቀይም አይደለም ማለት ነው። ኖ መሄድ ከሆነ መሄድ ይችላል። ምንድነው የሚጨቃጨቀው እንዴ? አትሰማም? ምንም ለቀልድም ይሁን ለእውነት ከሴት ጋር ልገናኝና ሌላ ቆንጆ ሴት አስተዋውቁኝና አንቺ ቆንጆ አይደለሽም ቆንጆ ሴት አስተዋውቁኝና ከሌላ ሴት ጋር ቪዲዮ ልስራ አላለም እንዴ? ኧረ ወረዛ በል አንቺ ምንድነው? እኔ አወራ አባ ለምን አትረጋጋም እንዴ? ወረዛ ለምን ጭራሽ አታምርም ይላል እንዴ? አኔ ከዚህ በኋላ በቃ እንድታወራት አልፈልግም። ሲጀመር ሂድ። ሌላ ሴት ነው አይፈለኩም። መሄድ ትችላለህ። ቆይ ከሱ ጋር ላው ጭራሽ ሲመታዘቅ ቆመሽ ልታይ ነው እንዴ? አንቺ ምን ሆነሽ? አይ ምንድነው የሚለው? በእናትህ ለምን አትልም? ጭራሽ እኔንም ሲሰድበኝ ዝም ነው የምትይው? እዚህ ካመጣሽኝ በኋላ ነው እንደዚህ የምትይው? እንደዚህ አይነት ሰው ነሽ እንዴ አንቺ? አይደለማ ወይ ተረዱኝ። ወይ ከሱ ጋር ምንድነው የምንረዳሽ? እዛ ጋር ቁምና ጠብቀን በይው አንዴ ነገራቸው። የልጅነት ፍቅሬ እኔ ሳየው አገረሸብኝ። በቃ ማለት ነው አልቻልኩም። እሺ ቆይ አይደለም ወንድምሽንም ሲሰድብ እንደዚህ ነው በቃ ኖርማል ነው የምታወሪው? ኖ አይደለም ወንድም አይደለም። እሺ እሱን ይቅርታ ጠይቀው። ይቅርታ ጠይቃለሁ እኔ በጣም ይቅርታ አይደለም እንዴ? እሱንም እንዲጠይቀው ፈልጋለሁ እኔ። ለምንድን ነው የምጠይቀው? ሲጀመር የታውቀዋለሁ እንዴ? ጠይቀው ምናምን ውጣ እንዴ ውጣ ካሜራው ሲጀመር በዓል ነው ይዣት ሄዳለሁ ቤት ማዘርጋ ማዘር ቢሪ ባከረ ዝም ባትበል። የልጅነት ጓደኛዬ እኮ ነች። ትቀልዳለህ እንዴ? ምን አንተ አታውቅም? ሲጀመር ምንድን ነው የምትለው? አያውቅህም። አያውቅም አንድም ቀን ለምን ታውቀኝ ትችላለህ? እኔ ግን አያውቅም ጭራሽ። እሺ አይደለማ ያው እኔ እና ምንድን ነው የሚለኝ እንዴ? ነገረችው እኮ በቃ ጓደኛዬ ነው የልጅነት ጓደኛዬ። ከዚህ በላይ ነው ፈልገው። እኔ ይኸውልህ አንድ ነገር ልጠይቅህ። ወንድ ልጅ ና አሁን እኮ ሰው ተረጋግቶ ሲያወራ ስማሽ እኛ እዚህ ጋር ቪዲዮ እየሰራን ነው። አንደኛ ነገር ቆይ ስማው መጀመሪያ ቆይ አንድ ነገር ቪዲዮ እኛ እየሰራን ነው። ገባህ አይደለ? እዚህ ቦታ ላይ ወከባ ምናምን ስለፈጠር ካንተ ማንም ይፈራ ሰው የለም። ገባህ አይደለ? ምንም አላዳምጠም አልፈራም። አንዴ እዛ ጋር ሆንና ቪዲዮ ትጨርስና ከዛ እኔ እናንተ ማውራት ባለብን ልክ እናውራ። ከሷም ጋር ተዋራ ጠብቀንና እኛ ሰርተን ብናወራ ቪዲዮ የኛ ቪዲዮ ስለሆነ አይደለ? ያው በእኛ ሲሆን በጣም ስለሚያምር እዛ ጋር ጠብቀን ግድ ይለም ና ያ አራት አረ እሺ እዚህ ጠብቀ አንተ እየቀለከሩ ቪዲዮ እዛ ጋር ጠብቀን እኛን ጠብቀን እዛ ጋር እንዴ ምንድነው? ተረጋጋሽ። ቆይ ተረጋጋሽ። ናፍቀሽኝ እኮ ነው። ለምን አትረጂኝም እንዴ? አረ በእናትህ አንተ እንደው መተናፈቀም ነው ማየውን ነገር ሌላ ቪዲዮ ሲሻለ ምንድነው የምትለኝ? ሌላ ቪዲዮ አንቺ ዞር በል በእናትህ። እንዲያው ኧረ ዞር በል በእናትሽ። እንዴ ነገረች አይደል እንዴ? አንቺ ምን ነው ያለው የሚመጣው? አንቺ ምን ሆነሽ ነው እንዴ? እንዲጣሉ እያረሻቸው ተረጋጋሽ። በቃ ና ትላለች እንዴ? ራሽ ልታታያቸው ሲጀም እዛ ጋር ቪዲዮን አንዴ ታወራኛለህ እናንተ እኔ ሚዲያ ላይ ነው ያሉት። እኔ ከሰው ጋር ስታላ አረ ወረዛ በል ምንድነው የሚለው? ነገርሽው አይረዳ ከካሜራ በኋላ እንደወል ልጅ እኔ እናንተ እዛ ጋር አረ ይኸውና ራኒድ ከፈለክ እኮ ወጣ አንዴ ቪዲዮ ልጨርስ። ሰሬና ታበላ አታሬድም አረ ወረዛ በል እባክህ። ምንድነው የሚለኝ? አሬድም አልረጋጋም። ተረጋጋችኛለሽ እንዴ? አይነት ቀልድ ነው የሚቀልደው። ትቻት ልሄድ አልችልም። በጣም ነው ማሳብ ይጃት ይሄዳል። ወደዛ በእናትህ ሰሬና ታበላሽ ይበላሽ። ለምን ሄለን እንደው ማለት ነው ከዛሬ በኋላ እኔንም እንዳታናግሪ ና። እንደው ምን ይሄድ ሂድ እንዴ? ምንድነው የምትለው እንዴ? አንዴ በእናትህ ወደዛ ሂድ። አልሄድም። ለቀቃት አልሄድም። ለምን መለቀት? ተው በቃ ተው። ካሜራውን ላጥፈው። ካሜራው ይጥፋ። ያጥፋው እንዴ? ያጥፋው። እኔና አንቺ እንሰራለን። እኔ ሚዲያ በእንደዚህ አይነት ነገር እንዲያቀኝ አልፈልግም። ገባህ? እኔ ሚዲያ ላይ በእንደዚህ አይነት ነገር ከሰው ጋር ጣላ እኔ መታየት አልፈልግም። አንዴ ቪዲዮን ልጨርስና እናውራ። ጣልኝና እናውራ እዛ ጋር አንዴ ስራዬን ልጨርስ። በእናትህ አትረብሸኝ። ትቻት ልሄድ አልችልም። በጣም ነው ማዝነው። ለማንኛውም ምን አይነት ነገር ውስጥ ነው የገባሁት? አዝናለሁ። በጣም ይቅርታሽ። በጣም ማለት ናት። ሰውዬ ለምን አያርፍም እንዴ? ትችላለህ ነው ምን በቃ ለማንኛውም እድሜ ትችላለህ። ፈጠነ አልተቀየረም። ጎበዝ ማለት ለማንኛውም ወንድም በቃ ይቅርታ ጠይቀው። በኢየሱስ ስም ተቀያየሩ። አይደለም ተሰነዛዘሩት። አንቺ ምሮም ላይ አይ በስነ ስርዓት ይቅርታ ጠይቃቸው። አንተ እንደዚህ አይነት ፕራንክ አለ እንዳንቺ እኔ እኮ ነኝ ከተጋጨ በኋላ ነው ፕራንክ ቢጣሉት
ቢጣሉስ አይጣሉም። ምን ያህል ጀመርኝ ግን እናንተ አስጀመረ እዚህ ቦታ ላይ ለስራ ነው የመጣነው እኮ እንሄዳለን። በማንም ሰው ፕራንክ ነው ብለሽ ታሳንቅኛለሽ። ለማዝናናት መጣን። እንደገና ምንድነው እንደዚህ አንቆኝ? አትይም እንደዚህ አንቆኝ አንገቴና በለዘው ብትጣሉስ የእሷን ሌላ ነገር ብንደራረግ ሌላ ነገር ያው እሱ አያረግም እኮ ሌላ ነገር ቢመታቱት ፕራንክ እንደሆነ ያውቃል እሱ። ይቅርታ ለማንኛውም እኔ ባንተ ችግር የለኝም። እሺ አፋት በእሷ ነው። እኔ ኢዮብ አንሂድ በቃ ተሰራው እንገናኛለን። አንቺ ቪዲዮ እዚህ እኔ ፕራንክ እያልሽ እኔ በሰው ሀገር እዚህ እኔን እንትን ትይኛለሽ እንዴ? ታሳንቂኛለሽ እንዴ? መች ነካ? በጣም አዛስፈንሽ መች ነካ? ፕራንክ ሆነ እስኪተናነቁ መጠበቅ የለም። ማርያምን እኮ ቀላ አለካም እኮ አለካም እና በመንፈስ ነው ካሜራው ፕራንክ ነው የምታረጊው። ምን አይነት ፕራንክ ነው የምታረጊው? እንደዚህ እንዴ ፕራንክ ሱሳረቴ በእግዚአብሔር ማን ፕራንክ እኮ ነው እያርሻለሽ እንዴ? ምንድነው የምታካብደው? ምን ፕራንክ ነው? ፕራንክ ነው፣ ኖርማል ነው። ያኔው ችግር የለም። እሱ እኮ ሊዝናና ነው የመጣው አይደል እንዴ? ያንቺ እዛ እንኳን አይደርስም እንዴ ፕራንክ? ምን ሆነሽ? ኧረ በእናትሽ ደግሞ ትስቃለች። አትም ይቅርታ። ኧረ በስመ አብ እኔ ልጋገኝ እሱን ይቅርታ በይው። ኧረ በጣም ነው የሚደብረው። እዚህኛ ሌላ ነገር በማይቀለድ ነገር ነው እንደምትቀልድ ይቅርታ። በቃ አሁን ይዞ ሊድ ምናምን ይላል። እንዴት ነው ነው ማለት ነው? ወንድ ልጅ እግር እንጂ ሀገር የለውም። የምሬን ነው። ይቅርታ በቃ በእናትህ ሀገሬ ነው ምናምን ብሎ ይሸልላል። ፕራንክ እኮ ነው። እኔ እንደዚህ አይነት ፕራንክ አላውቅም። ሚሊዮን በቃ ይዮባ ሚሊዮን በቃ ይቅርታ አለኝ ባህሉን አለኝ። አንቺ እዩ ከፈለግሽ ሂጂና የምትፈልጊውን ነገር አለ ተታንኪድ ነው ሙዴና በራሽሽ ይቅርታ አልኩህ እኮ በቃ ይቅርታ አድርግልኝ። ኧረ እኔ በቃ በጣም ደበረኝ፣ የምር ደበረኝ። እንዴ አንቺ ምን ሆነሽ? እሺ ችግር የለውም። እሺ በቃ ይቅርታ አልኩኝ እኮ ቢኒ። ምንድነው የምታካብደው? ፕራንክ እኮ ነው። በቃ ይቅርታ። ምንድነው የምታካብደው? ጭራሽ ትቆጫለሽ እና አንቺም በሱ ፕራንክ ነው። በቃ ይቅርታ አልኩኝ እኮ። ምን ታርግ ከዚህ በላይ ታዲያ? ኧረ በእናትህ ይኸው አንድ ነገር በለው። ይቅርታ አልኩት በቃ። እኔ ምንም ብለው ነገር የለም። የፈለገውን ማድረግ ይችላል። እሺ በቃ እሺ፣ የፈለገውን ያልክ በቃ። ቡም ኦኬ ኦኬ። ኧረ ተይ ግን እንደዚህ አይነት ፕራንክ ኧረ ተይ። እኔ ነው ያደረጋችሁኝ። ኧረ ቤቴ እኔ እየታነኩ አንተ ሁለታችሁንም ነው ያደረኩት። አንተ ባለፈው ፕራንክ አድርጋችሁ ካልነበር አብራችሁ ለዛ ነው እኔን አደረጋችሁኝ እኮ አሁን እንዴ። ኧረ በስመ አብ በቃ ይቅርታ አድርግልኝ። አረክልኝ ይቅርታ። ምን አማራጭ አለው? ምን አማራጭ አሁን ያወቅኩት አማራጭ እንደሌለው በስ አሁን ፈታል። ይቅርታ በቃ እግዚአብሔርን ሁለታችሁ ያረጋችሁ ሁለታቸው ቤተሰብ ልንገራችሁ ሁለታቸው ያረጉት ነገር ገና ማለት ነው። ገና አልጨረስኩም። ይሄ ስንተኛ ዙሬ ነው? ገና ትንሽ ነው። አምስተኛ ፓርት። ምንድነው እኛ ያረግንሽ እንዴ? አስለቀሳችሁኝ። እንባ ካይኔ ወረደው። እሄዳለሁ ብለህ ያረከኝ ፕራንክ አረሳለም ልረሳልህ አልችልም በፍጹም። ቢሆንም አንቺ ምንድነው ይሁሉ ቀን አሬ ይደብራል፣ ከምር ይደብራል። ግን እሺ በቃ እንሂድ፣ በቃ እሺ እንሂድ። አሁንና እንሂድና ያለውን ነገር እንሂድ። ባሉማ ይሄን እንደሆነ እንሂድ። እኔ ነው ያፍሪቆ የምንጽርሽ ላምጣ አምጣለ መነጽሬንም ሰበራችሁት። ራሴ ፕራንክ አድርጌ ራሴ እና ቆይ ቤተሰብን ሰላም ልበል። ያንቺ ፕራንክ ግን እንደዚህ ልጣልሽ፣ እንደዚህ ልጣልሽ እንብዬ ነው እንደዚህ ይቃለው በማርያም እና ሁለተኛ ፕራንክ ታደርጊያለሽ? አላረግም። ይቅርታ አድርግልኝ። በቃ አሁን አውርደኝ። ወይ ያላችሁ ወይ ስንት ቤተሰቦች እና ቤተሰቦች የነበረን ቆይታ ይሄንን ይመስላል። ፕራንክ ተሳክቶልኛል ነው የምላችሁ። በየአመቱ ፕራንክ አረጋለሁ። ገና ቀጣይ አመት ይቀጥላል። ፕራንኩን ገና ቀጣይ አመት አስለቅሰዋለሁ። ይሄ አሁን አላለቀሰም። ይሁት አላለቀሰም። አንድ ቀን
ደምን ባልታለቅ እንዴ እንኮኔ ልጅ በቃ የእናንተ ጊዜ ነው የምረን ና ምን አገኛል መልካም ምን እዛ ጋር የሆነች ጠንበለል አይቷል አግኝታል የሆነ ሰውማ አይታል ይሄማ ዝም ብሎማ አይደለም በቃ ጎርምሳል ማለት ነው ጎረመሳ መሰለኝ የሆነች ልጅ አየና እኮ እኔም ልክ እኮ እሱ ነው እና ወደ መሀሉ እንግባና እኛም ወደ መሀሉ እንግባና ደክሞሻል ያው ወስዶኛል እና እዚህ ጋር እኔ ገና ትንሽ ዳገት ምናምን አለው እዚህ ጋር ምናምን እና እየሄድን ነበር። በነገራችን ላይ እንዲሁም እኔ ጎበዝ ነኝ። ትንሽ ሰዓት ምናምን እየደከመው ነበር ምናምን ማለት ነው። ያው እሱ ስላለመደው እኔ አንዳንዴም ቢሆን ስለሚሄድ ያን አላስቸገረኝም እና እዚህ ጋር ደግሞ ትቶኝ በዚህኛው በኩል ሲሄድ ነው ያኩርፌ በቃ አጽናናኝ። ከዛ ታውኩለት ማለት ረሳሁለት እና ዳገት ነው ትንሽ ከፍ ያለ ቦታ ነው ምናምን ወደ ዋናው ቦታ ደረስን። እዚህ ጋር ደረስን። በጣም እየቀወጡት ነበር። እዚህ ጋር የሴቶቹ ግሩፕ ነውና እየጨፈሩ ምናምን ነበረ ምናምን እኔ ጋብቼ ምናምንም አልጨፈርኩም ከውጭ ማየት ጀመርኩኝ ምናምንና እዚህ ጋር ሴቶቹ ጋር ነው ደግሞ ቀጥሎ ደግሞ የሴትም ወንድም ነው በየተራ ያለው። እዚህ ጋር ደግሞ ወንዶቹ ደግሞ ቀጠሉና የወንዶቹ ደግሞ ይሄንን ይመስላል ማለት ነው። ብቻ በጣም ቆንጆ ነበረ። በጣም ብዙ ሰው ነው ያለውና እንዲሁም እኛ ሰው ተቀነሰ በኋላ ነበረ የደረሰው እና እጅግ በጣም ብዙ ሰው ነው ያለውና እዚህ ከመጣቸው አይቀር ደግሞ ሁሌም የማይቀር ነገር ቤተክርስቲያን አለ። የኪዳነ ምሕረት ቤተክርስቲያን እዛ መሳለም የማይቀር ነገር ነውና እዚህ ጋር ልክ እኔና እሱም እንደደረስን ምናምን መጀመሪያ ላይ ከረሜላ ካልገዛውልሽ ብሎ ከረሜላ ሊገዛልኝ እየወሰደኝ ነው። በነገራችን ላይ ለድምጼ በጣም ይቅርታ፣ ድምጼ ተዘግቷል። ለምን እንደሆነ ባላቅም ግን ድምጼ በጣም ተዘግቷልና እዚህ ጋር ያው ከረሜላ ገዛልኝ እና ከረሜላ ሲገዛልኝ እኔም ደስ ብሎኝ ከረሜላዬን እንግዲህ መብላት ጀመርኩኝ ማለት ነው። ከዛ አጎረሰኝ፣ በላውኝ ከረሜላዬን። ከዛ ደግሞ አንዳንድ ነገር ቆመን እያወራን ነበር ምናምን እንዴት ነው ብዙ ሰው ነው ወይ ምናምን እያለን እያወራን ነበር። ከዛ በኋላ ደግሞ ቤተክርስቲያን እንሳለም ብለን ደግሞ ወደ ቤተክርስቲያኑ ሄድንና ቤተክርስቲያኑን ተሳልመን ምን እንደጸለየ ቢነግረኝ ጥሩ ነበረ፣ ግን ጸሎት አይነገርም። ቤተክርስቲያኑን ምናምን ተሳልመን ደግሞ ከዛ ደግሞ ቀጠለ ምናምን ብቻ ቆንጆ ቆይታ ነበረን። በጣም ነበር ደስ የሚለው። በድጋሚ ለድምጼ መዘጋት ይቅርታ ጠይቃለሁኝ። ያው አባራ ምናምን ስላለ ለዛ ነው ድምጼ የተዘጋው ይመስለኛል። ትንሽ ጉዞም ስላበዛው ምናምን ይመስለኛል። እና ከዛ እዚህ ጋር ምናምን ተመለስን፣ ቤተክርስቲያን ተሳልመን ተመለስን። ብቻ ያለን ቆይታ ምናምን አላበቃም። በዚህ ብቻ አላበቃም፣ የቀጠለ ነው የሆነው ማለት ነው። እዚህ ጋር ደግሞ ከረሜላ ሳያው ለካ እሱ አልበላም፣ አላጎረስኩትም። ለራሴ በልቼ ጸጥ ነው ያልኩት። ከዛ ከረሜላ ጎረስኩት ምናምን። ከዛ ደከመኝ፣ ሲያይ ደክሞኝ ነበር ምናምን። ከዛ በቃ ይዞሽ ምናምን እያለኝ ነበረ እዚህ ጋር ምናምን። ከዛ ሄድን ምናምን። የምታዩት ማታ ላይ የሚበራ ነው። ያው ማታ ላይ እንደዚህ የሚነድ ነው ምናምንና ያው ያኛው እዛው ነበረ። ያው እኛ ደግሞ ከተመለስን በኋላ ከዚህ መልስ ማታ ዳመራ ይሄንን ይመስል ነበር ማለት ነው። በዚህ መንገድ ወንዶች አቀጣጥለው ይዘው ይወጡና ከዛም በኋላ የተዘጋጀው ትልቁ ዳመራ ላይ ይሄ የሚለኮስ ነውና ያው ሴት አይዝም ወንድ ነው የሚይዘውና ያው ቢኒ እዚህ ጋር አለ ይዞ ምናምን። ማታ ስለነበረ ብዙም ለመቅረጽም ምናምን አልተመቸንም፣ ግን ያው በቻልነው መጠን ለመቅረጽ ሞክረናል። ለመቅረጽ ብዙም አይመችም ነበር ምናምን። እዚህ ጋር ነው እየቀረጽኩት ነበር ምናምንና
ይሄንን ይመስል ነበር። በጣም ነበር የሚያምረው። አመራው የሚዘጋጅበት መንገድ ምናምን ቆንጆ ነበር። ከዛ ያው እንግዲህ ወደ ጭፈራ ገባ። አብራችሁ ስለነበራችሁ እናመሰግናለን። ቻው። ቢኒያችን እዚህ ጋር አጫፍርተው ይቅርብ ያልኩ ሶፊት አዋረደኝ። ወይ ጨፍር ወይ ተው መሃል ላይ ሆነ። ብቻ ቆይታችን ቆንጆ ነበር።